ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በስንት ዓመታቸው ነብይ ተደርገው ተላኩ? በ40 ሁለተኛው ኸሊፋ ማን ይባላሉ? ዑመር። ቁርአን ስንት ምዕራፎች አሉት? እንግሊዘኛ ስንት ተነባቢ ፊደላት አሉት? አንድ በኢትዮጵያ ውስጥ በእርከን ስራ የሚታወቀው አካባቢ ምን በመባል ይጠራል? ኮንሶ። የዩክሬን ዋና ከተማ ማን ትባላለች? ስለ አዕዋፍ የሚያጠናው ሳይንስ ምን ይባላል? ይቀየርልኝ የቅድም ጥያቄ። በዓለማችን ትልቁ በረሃ ማን ይባላል? ሳራ። በፔሪዮዲክ ቴብል ላይ መጀመሪያ ላይ የሚገኘው ኤሌመንት ማን ይባላል? ሃይድሮጅን።